ሰበር ዜና 4 ኪሎ የገቡት ጀነራል የግድያ ሙከራ እንደተደረገባቸው ይፋ አደረጉ። ሊረሽኑ ነበር ነገር ግን ለጥቂት ተረፍኩ ብለዋል። ጠቅላይ ሚኒስትር አብይ አህመድ ጀነራሉ ላይ የተቃጣውን የግድያ ሙከራ በተመለከተ ሪፖርት ደርሷቸዋል። ወዲህ ደግሞ የትግራይ ጦር አዛዥ ብልጽግና ተበትኗል፣ ፈርሷል ሲሉ ተደምጠዋል። የጦር አዛዡ ይህንን ንግግር ያደረጉት ድንበር ላይ ከፍተኛ ውጊያ በተቀሰቀሰበት ወቅት ላይ ነው። ውጊያው መቀስቀሱ ተከትሎ የመከላከያ ሰራዊቱ ተጨማሪ ጦር ወደ አካባቢው እያስጠጋ ስለመሆኑ ተረጋግጧል። ዋና ዋናዎቹን እናስቀድም። ጀነራሉ ለጥቂት ተርፈዋል፣ አምልጠዋል፣ ሊረሸኑ እንደነበረ ይፋ አድርገዋል። ከዚህ የግድያ ሙከራ ጀርባ የስብሃት ነጋ ቀኝ እጅ እንዳሉበት ተረጋግጧል። ጀነራሉ የግድያ ሙከራው የት እንደተደረገባቸውና እንዴት እንዳመለጡ በዝርዝር ተናግረዋል። መረጃውን በዝርዝር ወደ እናንተ እናደርሳችኋለን። ብልጽግና ተበትኗል፣ ፈርሷል ሲሉ የትግራይ ጦር አዛዥ ተናገሩ። ብልጽግና ተበታትኗል፣ አሁን ላይ እኛን የማሸነፍ አቅም የለውም ያሉ ሲሆን ሰራዊታቸውም ለሁሉም ግዳጅ መዘጋጀቱንም ይፋ አድርገዋል። የአርሚ 50 አዛዥ በበኩላቸው አብይ የቲዲኤፍን በገንዘብ ለሁለት ሊሰነጥቀው ነበር፣ አልተሳካለትም ሲሉ ከሰዋል። ታደምጡታላችሁ። በኢትዮጵያ ድንበር ከባድ ውጊያ ተቀሰቀሰ። የአየር ጥቃቶችም መፈጸማቸው ታውቋል። ብሔራዊ ጦር በድንገት በከፈተው መጠነ ሰፊ የመልሶ ማጥቃት ዘመቻ ተጠናክሮ ቀጥሏል። ድንበሩ ላይ ውጊያ መከፈቱን ተከትሎ መከላከያ ተጨማሪ ጦር ወደ አካባቢው አስጠግቷል። ትሰሙታላችሁ። የወልቃይት ጦር በተጠንቀቅ መቆሙን ይፋ አደረገ። የመከላከያ ከፍተኛ ጀነራሎችና ኮሎኔል ደመቀ የመሩት ወታደራዊ ስብሰባ ተደርጓል። ከስብሰባው አፈትልከው የወጡ ጥብቅ ወታደራዊ ጉዳዮችን እናሰማችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራ። ብልጽግና ተበትኗል፣ ፈርሷል ሲሉ የትግራይ ጦር አዛዥ ተናገሩ። ብልጽግና ተበታትኗል፣ አሁን ላይ እኛን ማሸነፍ አቅም የለውም ያሉ ሲሆን ሰራዊታቸው ለሁሉም ግዳጅ መዘጋጀቱን ይፋ አድርገዋል። የአርሚ 50 አዛዥ በበኩላቸው አብይ ቲዲኤፍን በገንዘብ ለሁለት ሊሰነጥቀው ነበር፣ አልተሳካለትም ሲሉ ከሰዋል። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድብ ይድለቃቸው ጆሮ ቢነፍቃቸውም በግድ በጦር ሜዳ ሊማግዱበት በየአደባባዩ እናሸልፋለን ፉከራ እያሰሙ ነው። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ሙከራ አሰምቷል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላልፈን በጣጥሰን ብልጽግና ብቻውን አስቀርተነዋል ሲሉ ተደምጠዋል። ትላንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ዓ.ም በጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናል ያሉት ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመው የሻቢያ ኃይል ጋር አብረው መሰለፋቸውን እንደ ስኬት መጥቀሳቸው አስተዛዛቢ ሆኗል። ጀነራሉ ይቀጥሉና ይህ አሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረው አዲስ አሰላለፍ ነው ሲሉ ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን ባለቤትነት ለህወሓት ሰጥተዋል። በጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ብለዋል። አሁን ላይ ደግሞ ፈጥረናል ያሉትን የጠላት አሰላለፍ ለውጦች ተጠቅመው መመከት ላሉት ትግል ትልቅ ጥቅም ፈጥሮልናል ብለዋል። አርሚ 50 በበኩሉ በወጣው መግለጫ ለጦርነት መዘጋጀቱን ይፋ አድርጓል። ከህወሓት ወታደራዊ አመራሮች መካከል ግንባር ቀደም የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ዘገኙበት የተነበበው አቋም መግለጫ መመከት ለተባለው ትግል ጦሩ ሙሉ ዝግጅት ማጠናቀቁን የተገለጸበት ነው። አመራሮቹ በአቋም መግለጫቸው ዛሬም እንደ 2013 ከበባ ውስጥ አስገብቶ ለማንበርከክ ቋምጠዋል ያላቸውን በጠላትነት የፈረጇቸውን አካላት ለመመከት ተዘጋጅተናል ብለዋል። በአቋም መግለጫው በጠላትነት የተፈረጀ አካል በይፋ ባይጠቀስም ብልጽግና ስርዓት የሚሉትን ፌዴራል መንግስት ማለታቸውን መሆኑን አመላክተዋል። በጠላትነት የፈረጁት የፌዴራል መንግስት በአሁኑ ወቅት ዳግም ጦርነት ለማወጅ ሁለንተናዊ ዝግጅት እያደረገ ነው ሲሉም ከሰዋል። የህዝባችንን አንድነትና የሰራዊታችንን ጥንካሬ ለማሸርሸር ትላንት በአንድ ምሽግ ጠላቱን አብሮ ይመክት የነበረውን ኃይል ሐራ መሬት በሚል እየከፋፈለን ነውም ብለዋል። በአፋር ክልል የመሸገው ሐራ መሬት በገንዘብ ገዝቶ በማደራጀት እርስ በርሳችን እንድንጠፋፋ እያሴረ ነው ሲሉም ወንጅለዋል። ጠላቶቻችን በጦርነት አላሳካነውም ያሉትን ድል በእርስ በርስ ማጠፋፋት ለማጎናጸፍ ያለምንም እፍረትና ቀን ሌሊት እየሰሩ ይገኛሉ ሲል አርሚ 50 በአቋም መግለጫው ገልጿል።
በጠላትነት የተፈረጁት ኃይሎች አሁንም የሰላም ኃይል እንዳልሆኑ ማሳያ የሆኑ ድርጊቶቻቸውን እየቀጠሉበት መሆኑን በመግለጽ ራሳችንን ለመከላከል ሙሉ ዝግጅት አድርገናል በማለትም የጦርነት ድግሳቸውን ለማጽደቅ ሞክረዋል። በአቋም መግለጫቸው አሁንም እንደ ትላንቱ ከህዝባችንና ከመላው ሰራዊታችን ጋር በመሆን ጠላቶቻችንን መክተን ህልውናችንን ለማረጋገጥ ሁሉን አቀፍ ዝግጅታችንን በማድረግ ላይ እንገኛለን ብለዋል። ለህልውናችንና ለሉዓላዊ ግዛታችን ህዝብና ከመንግስት የሚሰጠንን ማንኛውም ተልዕኮ በማንኛውም ጊዜ በከፍተኛ ብቃትና ጀግንነት ለመፈጸም በሙሉ ቁመና ላይ እንገኛለን ሲሉ አክለዋል።